ሴቲቱ እና ዘንዶ። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል ያላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛ ዘንድ ያለው ልጅ ወንድ ልጅ ወለደች። ልጁም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስታቸው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። መላእክቱም ከእርሱ ጋር አብረው ተጣሉ። ታላቅም ድምፅ እንዲህ ሲል በሰማይ ሰማሁ። አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሣ ከምስክራቸውም ቃል የተነሣ ድል ነሱት። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። በመጽሐፍ ቅዱስ የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የደፋች ሴት ወይንም ሴቲቱ የተባለችው ቅድስት ድንግል ማርያም ስትሆን አሕዛብን በብረት በትር ይገዛል የተባለው ወንድ ልጅ ደግሞ ኢየሱስ ክርስቶስ ነው። ታላቁ ቀይ ዘንዶ የተባለው ደግሞ የእግዚአብሔርና የሰው ልጆች ጥንተ ጠላት የሆነው ዲያብሎስ ወይንም ሰይጣን ነው። የዘንዶው ጅራት የሰማይን ከዋክብት ሲሶ ወይንም 1/3 እየሳበ ወደ ምድር ጣለ የተባለው ደግሞ የሰማይን መላእክት ከእርሱ ጋር አብሮ ወደ ምድር እንዲወድቁ ማድረጉን ያመለክታል። እግዚአብሔር ለአዳም የሚያስፈልገውን አዘጋጅቶ ዕውቀትንና ሥልጣንን ሰጥቶ በጸጋ አምላክነት ሾሞ መመሪያ ሰጥቶ በክብር እንዲኖር ፈቀደለት። በመጀመሪያው ዕለትና ሰዓት ከተፈጠሩት መላእክት መካከል ይልቅ የነበረው ሳጥናኤል ወይንም ዲያብሎስ አምላክነትን በመሻቱ ተዋርዶ ሳለ አዳምንም በተዋረደበት ምኞትና ፍላጎት እንዲወድቅ እና ክብሩን እንዲያጣ ከአምላኩም ጋር እንዲለያይ አደረገው። አዳምም ከእግዚአብሔር በመለየቱ ክብሩንም በማጣቱ ተጸጽቶ አምላኩን እግዚአብሔርን ለኃጢአቱ ስርየት የሚሆን መሥዋዕት በማቅረብና ፈጣሪ እግዚአብሔርን ይቅርታ በመጠየቁ እግዚአብሔር አምላክም ልመናውንና መሥዋዕቱን ተቀብሎ እርሱንና ዘሩን ለማዳን ከ5500 ዓመት በኋላ ከልጅ ልጄ ተወልጄ አድንሃለሁ በማለት ቃል ኪዳን ገባለት። በቃሉም መሠረት ጊዜውና ዘመኑ በደረሰበት ወቅት እንዳለው ፍጹም የእግዚአብሔር ሰዎች ከሆኑት ከሐናና ኢያቄም ከተወለደችው ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ ዘንድ ተወለደ። መላእክት ያለማቋረጥ የሚሰግዱለትና የሚያመሰግኑት ከክብሩ እና ከግርማው የተነሳ በሙሉ ዓይኖቻቸው መመልከት የማይችሉት ከኃይሉም የተነሳ ምድርና ሰማይ በፍርሃት የሚንቀጠቀጡለት
እርሷ ግን በማኅፀኗ 9 ወራት ተሸከመችው። ከወለደችውም በኋላ ጡቶቿን አጥብታ አሳደገችው። ይህ ምንኛ ድንቅ ነው! ምንኛስ መመረጥ ነው! ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 እስከ 50 ድረስ። በእውነት የድንግል ማርያም ክብር ታላቅ ነው። ጸጋዋ፣ በረከቷ እና አማላጅነቷ በእኛ ላይ ይደር።